ባላችሁት መሰረት የፍሪ ኢንተርኔት ፋይል እንዴት ነው የምሰራ ብላችሁ በቴሌግራም እና በቲክቶክ ዩዘር ኔም የጠየቃችሁኝ ሰዎች ዛሬ ደግሞ ይዤላችሁ መጥቻለሁ ማለት ነው። የፍሪ ኢንተርኔት ፋይል እንዴት ነው የምንሰራው ወይንም እንዴት ነው አሰራሩ አሳየኝ ላላችሁ ሰዎች ዛሬ ሙሉ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እሱም ይሄን ቪዲዮ ብቻ እስከመጨረሻ በማከታተል እናንተም ከዛሬ በኋላ የፍሪ ኢንተርኔት ፋይል መስራት ትችላላችሁ ማለት ነው። ከዚህ ቪዲዮ በኋላ እሱንም እንዴት እንደምትሰሩ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ቪዲዮ ምንም ሳታሳልፉት ማየት አለባችሁ ማለት ነው። ከዚህ በፊት የምንጠቀማቸው ፍሪ ኢንተርኔቶች ለአሁኑ ተዘግተዋል ማለት ነው። የሳፋሪኮምም የኢትዮ ቴሌኮምም ተዘግተዋል። ዛሬ ደግሞ የምናየው የቴሌግራም ፓኬጅ ብቻ ገዝተን ይሄንን ፋይል ከሰራን በኋላ ለ24 ሰዓት መጠቀም እንችላለን ማለት ነው። ከፈለጋችሁ ፋይሉንም ሰርታችሁ ለጓደኛችሁ ሼር ማድረግ ትችላላችሁ። እኔን ለማታውቁኝ እኔ በሮችዲ ይባላለሁ። እዚህ ቻናል ላይ ቴክኖሎጂ ነክ ነገሮችንና ፍሪ ኢንተርኔት ኢትዮጵያ ውስጥ ተቀምጠን እንዴት ነው መጠቀም እንችለውን ምለውን እዚህ ቻናል ላይ እየሰራው ለቅላችኋለሁ ማለት ነው። ለዚህ ቻናልም አዲስ ከሆናችሁ ይሄን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ አንድ ሰብስክራይብ ለኔ ሺ ሞራል ይሆናኛል ማለት ነው። በዛውም ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ፕሊዝ 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 አሁኑ ሰብስክራይብ አድርጉት ፕሊዝ። እስቲ ልጠብቃችሁ። የሳይ ወደ ቪዲዮ እንላለን። የዛሬ ቪዲዮ እንደሚመቻችሁ ምንም ጥርጥር የለውም። ላይክ በማድረግ እንጀምራለን። ይመቻችሁ። በመጀመሪያ ፓኬጅ መግዛት አለብን ፋሚሊ። ፓኬጁን ከሌለን ደግሞ ወይ ከስልካችን ውስጥ ብር ካለ እዚህ ላይ ገብተን መግዛት እንችላለን። እኔ ደግሞ ቴሌብር ላይ ብር ስላለኝ እዛ ላይ ገብቼ የ15 ብር ገዛለሁ ማለት ነው። ይሄን ለመጠቀም ተመጥቻለሁ። ይሄውና ሰክሰስፉል ብሏል ማለት ነው። ገዝቼዋለሁ። ይሄው ሜሴጁም እየመጣልኝ ይገኛል። እንደምታዩት ጥታ ካወጣን በኋላ ስልካችንን አውሮፕላን ሞድ አንድ ጊዜ እንከፍተዋለንና እንዘጋለን። ለምን ፓኬጁ መስራቱንና አለመስራቱን ቼክ ለማድረግ ማለት ነው። ፓኬጁ መስራቱንና አለመስራቱን ቼክ ለማድረግ አንድ ጊዜ ዘጋንና ከከፈትን በኋላ ምን እናደርጋለን? ወደ ፕሌይ ስቶር እንሄዳለን ማለት ነው። ሌላ ይሄኛውን አፕሊኬሽን ግዴታ ማውረድ አለብን ማለት ነው። ይሄው እንደምታዩት እኔ እንደምለው TLS ታነል ብላችሁ ትጽፋላችሁና ይሄኛውን ማውረድ አለባችሁ ግዴታ። ይሄን ካወረዳችሁ በኋላ ነው እዚህ ላይ ነው ሁሉ ነገር ምን ሰራው ማለት ነው ፋሚሊ። ይሄው እኔ አውርጄ ያለው ኦፕን እያለኝ ነው። እናንተን ደግሞ ኢንስታል ብሎ ይመጣላችኋል ማለት ነው። እንዲህ ካላችሁት በኋላ ከዛ ምን እናደርጋለን? እናንተ ኢንስታል ካረጋችሁት በኋላ ኦፕን ትሉታላችሁ ማለት ነው። ይሄኛውን ኦፕን ካላችሁት በኋላ እኔ ከዚህ በፊት የተጠቀምኩ ነበረው ፋይል አለኝ ማለት ነው። ቴሌግራም ቻናል ላይ ለቅቅ ያለው እሱንም ከፈለጋችሁ ለአሁኑ ደግሞ በአዲስ ነው የምንሰራው ማለት ነው። ይሄኛውን ሬስቶር እንላለን። ይሄው እንደምታዩት ሬስቶር ምትሉ ላይ አንድ ጊዜ ነካ እናደርጋለን። ይሄው 00 ላይ መልሰን ነው ገና እየሞላን ሲቲንጉን ሁሉ አሳያችኋለሁ ማለት ነው። እስካሁን ሰብስክራይብ ያላረጋችሁ ልጆች ሰብስክራይብ አድርጉ ፕሊዝ ፕሊዝ። እስቲ ልጠብቃችሁ ትንሽ። የኔ ቪዲዮ ምንም ሰብስክራይብ እያገኘ አይደለም። ለቃለሁ 2000 3000 እየታየኝ ነው። እስቲ ፕሊዝ ሰብስክራይብ አድርጉ። አረጋችሁ የሳይ አሁን ምን እናደርጋለን? በመጀመሪያ እቺኛውን ቀስት ምልክት ነካ እናደርጋለን። ምንም ከብድ ነገር የለውም። ነካ ካረግን በኋላ እስቲ የቱ ጋር ነካለን? አሁንም ይሄኛውን አንድ ጊዜ ነካ እናደርጋታለን። እንዳያችሁት እቺኛውን ማለት ነው በቀስት የምትታየውን ነካ ካረግን በኋላ ምን እናደርጋለን? አሁንም ይሄኛውን ካስተም ሜተድ የምትለዋን አንድ ጊዜ ነካ እናደርጋታለን። ነካ ካረግን በኋላ አሁንም የቱ ጋር እንዳለን ዩዝ ኤስናይ ሆስት የምትለዋ ጋር አንድ ጊዜ ነካ እናደርጋታለን። እሷ ላይ ራይት ካለባት በኋላ ቦታው ይከፍትልናል ማለት ነው። ቦታው ከከፈተልን በኋላ ምን እናደርጋለን? እዚች ጋር የምናስገባው ኮድ አለ ማለት ነው። ያውንም ኮድ ብቻ በማስገባት የቴሌግራማችሁን ፓኬጅ ለ24 ሰዓት ሁሉንም ሶሻል ሚዲያ መጠቀም ትችላላችሁ። የቴሌግራም ብቻ ገዝታችሁ 24 ሰዓት ሁሉንም ሶሻል ሚዲያ መጠቀም ትችላላችሁ ማለት ነው። እኔ እስናይ ሆስቱን አስገባለሁ ማለት ነው ፋሚሊ። ይሄው አስገብቻለሁ። እናንተም ይሄን እስናይ ሆስት ከፈለጋችሁ እናንተ እያያችሁት ቀጥታ ወደ ቴሌግራሜ ላይ ገብቼ ፖስት አድርግላችኋለሁ ማለት ነው። ቀጥታ እያያችሁት ሴቭ በተንዋን እቺኛውን ነካ ብለን እንወጣለን ማለት ነው። እቺኛውን ሴቭ ካርን በኋላ የቱ ጋር ነካለን? አሁን ስታርት የምትለውን ብቻ በቃ አለቀ። ይሰራል አይሰራም ምለውን ታያላችሁ ፋሚሊያንስ። ይሄው እየሞከረልኝ ነው።
ሀገር መርጦልኛል። የሳይ በተሳካ ሁኔታ ኮኔክት ሆኖልናል ማለት ነው። እንደምታዩት ይኸውና 14 ደቂቃ ሰጥቶኛል። ሰዓት መጨመር ከፈለጋችሁ በዚህ ጋር መጨመር ትችላላችሁ። ምናምን ነገር አለቀ። ሰዓት መጨመር ከፈለጋችሁ እቺኛውን ፕላሷን ነካ ታረጋላችሁና መጨመር ነው ማለት ነው። ምንም ዋች ስትሉት ሰዓት ይጨምርላችኋል። እኔ ለአሁኑ ለእናንተ ለማሳየት ስለሆነ ይሄው እንደምታዩት ፋሚሊ ወደ ዩቲዩብ ገብተን አሳያችኋለሁ። ፋብሎ ይሰራል ማለት ነው። ወደ ዩቲዩብ ይገባለሁ። ይሄው እንደምታዩት ፋብሎ እየሰራልኝ ይገኛል። በ15 ብር ብቻ የቴሌግራም ፓኬጅ ብቻ ከገዛችሁ አንዲ ማሰራት ትችላላችሁ ማለት ነው። ይሄው እንደምታዩት ቲክቶክንም ሁሉንም ወደ ቴሌግራም ከገባን በኋላ እንዲህ ብለን እንጽፋለን ማለት ነው። በሩ HD11 ብለን ከጻፍን በኋላ እዚህ ላይ ይሄው ፋሚሊ እንደምታዩት ቻናሉ ላይ ለቅቄላችኋለሁ። የምትፈልጉ ሰዎች ካላችሁ እዛ ላይ ገብታችሁ ማግኘት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ላይክ እና ሰብስክራይብ እንዳይረሳ። ይመቻችሁ።